ውብ ሀመር ነኝ። እማወራችሁ ስለ ዶፓሚን ወይም የደስታ ሆርሞን ነው። ዶፓሚን የደስታ ሆርሞን በመባል የሚታወቅ ሲሆን ደስ የሚል ስሜት እንዲሰማን የሚያደርግ በአንጎል ውስጥ የሚመረት ኬሚካል ነው። ዶፓሚን በሰውነታችን ውስጥ ለአይምሯችን፣ ለጤናችን፣ ለእንቅልፍና ለእንቅስቃሴ ለተለያዩ ነገሮች ጠቃሚ ሚናዎች ያሉት ሲሆን ትክክለኛው የዶፓሚን መጠን መኖሩ ለሰውነትና ለአንጎል ጠቃሚ ሲሆን ዶፓሚን የነርቭ ሴሎች እርስ በርስ መልእክት እንዲላላኩ ይረዳል። በአንጎል መካከል ባሉ የነርቭ ሴሎች ቡድን የሚመረተውና ወደ ሌሎች የአንጎል ክፍሎች መልእክቶችን የሚልከው ይህ ዶፓሚን የደስታ ሆርሞን ተብሎ ይታወቃል። ዶፓሚን ደስታን፣ እርካታንና ተነሳሽነት እንዲሰማን የመፍቀድ ኃላፊነት አለበት። አንድ ነገር ሲሳካልን፣ ጥሩ ስሜት ሲሰማን በአንጎል ውስጥ የዶፓሚን መጠን መጨመር እንዳለ ያሳያል ማለት ነው። ለምሳሌ ጥሩ ምግብ መመገብ፣ ጨዋታን ማሸነፍና ገንዘብን ማግኘት ጨምሮ በብዙ አስደሳች ገጠመኞች የሚፈጠረውን ይህን የዶፓሚን መኖር ውጤት ወይም የዶፓሚን ሽልማት እንለዋለን። ይህንን ሰዎች የበለጠ መመኘት ይጀምራሉ ማለት ነው። አልኮል እና ብዙ ህገወጥ መድኃኒቶች የዶፓሚን መጠን መብዛትን ያስከትላሉ። ለዚህ ምክንያት ሰዎች በሱስ ይጠመዳሉ። ዶፓሚን የማስታወስ ስሜትን፣ እንቅልፍን፣ መማርን፣ ትኩረትን እና የሰውነት እንቅስቃሴዎችን በመቆጣጠር ረገድ ሚና አለው። ከመጠን በላይ ዶፓሚን ወይም የደስታ ሆርሞን ምን ሊያስከትል ይችላል? ከመጠን በላይ ዶፓሚን ወይም የደስታ ሆርሞን በአንዳንድ የአንጎል ክፍሎች ላይ መከማቸትና በሌሎች ክፍሎች ላይ በቂ ያለመሆን አንደኛ የበለጠ ከተወዳዳሪነት ይልቅ ጠበኛ፣ ደካማና ራስን መቆጣጠር አለመቻልን ያመጣል። ሁለተኛ የትኩረት ጉድለት ወይም ከፍተኛ እንቅስቃሴ መታወክን ወደሚያካትቱ ሁኔታዎች ሊያመራ ይችላል። ሶስተኛ ከመጠን በላይ እንዲበሉ ወይም እንዲመገቡ ያደርጋል። አራተኛ ሱስና ቁማር ያመጣባቸዋል ማለት ነው። በጣም ትንሽ ዶፓሚን ወይም የደስታ ሆርሞን ካለ ምን ይከሰታል? በጣም ትንሽ የዶፓሚን መጠን ወይም የደስታ ሆርሞን ካለ ዝቅተኛ የዶፓሚን መጠን መኖሩ እርሱም በነገሮች ላይ ያነሰ ተነሳሽነትና ጉጉት፣ የመንፈስ ጭንቀትን፣ ስኪዞፍሬኒያና ሳይኮሲስን ጨምሮ ከአንዳንድ የአይምሮ ህመሞች ጋር ወደ ተገናኘ ነገር ሊያመጣ ይችላል። በጣም ትንሽ ዶፓሚን ወይም የደስታ ሆርሞን ካለ ምን ይከሰታል? በጣም ትንሽ የዶፓሚን መጠን ወይም የደስታ ሆርሞን ካለ ዝቅተኛ የዶፓሚን መጠን መኖሩ እርሱም በነገሮች ላይ ያነሰ ተነሳሽነትና ጉጉት፣ የመንፈስ ጭንቀትን፣ ስኪዞፍሬኒያና ሳይኮሲስን ጨምሮ ከአንዳንድ የአይምሮ ህመሞች ጋር ወደ ተገናኘ ነገር ሊያመጣ ይችላል።